ሰላም የጌታችን የመድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይሁን። ኢየሱስ ክርስቶስ ብቻውን ጌታ ነው። ዛሬም ደግሞ እንደገና እግዚአብሔር እድል ሰጥቶናል። ባለፈው ሳምንት የጀመርነው ትምህርታችንን እንቀጥላለን። ወልድ በብሉይ ኪዳን ብለን ሳምንት የተወሰነ አንዱን ክፍል አይተን ነበር። ዛሬ ደግሞ እንዲሁ እግዚአብሔር ያስተምረናል፣ ይናገረናል፣ ከልቡ ለልባችን ያወራል። ያስተምረን መንፈስ ቅዱስ ከኛ ጋር አለ። ዛሬ ደግሞ ወልድ በብሉይ ኪዳን የሚለው ርዕስ ሳምንት መልእክተኛነቱን የያህዌ መልእክተኛነቱን ለአብርሃም እንዴት እንደተገለጠለት ወልድ እንዴት ተገልጦ እንዳነጋገረው አይተን ነበር። ዛሬ ደግሞ የያህዌነቱን ወይ ደግሞ አምላክነቱን እናያለን እዛው ከብሉይ ኪዳን። እንግዲህ መጽሐፍ ቅዱስ እግዚአብሔርን ቃል ኢሳይያስ ምዕራፍ 6ን እናወጣለን። ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ኢሳይያስ 1 የሚናገረውን ነገር እንመለከታለን። እንደዚህ ይላል። ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለና በከበረ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። እያንዳንዳቸውም 6 ክንፍ ነበራቸው። በሁለት ክንፍ ፊታቸውን ይሸፍኑ ነበር፣ በሁለት ክንፍም እግራቸውን ይሸፍኑ ነበር። በሁለቱም ክንፍ ይበሩ ነበር። እርስ በርሳቸው በመቀባበልም ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች ይሉ ነበር። ከድምፃቸው ጩኸት የተነሳ የመድረኩ መሠረት ተናወጠ፣ ቤተ መቅደሱም በጢስ ተሞላ። እኔም ከንፈሮቼ የረከሱብኝ ሰው የምኖረውም ከንፈሮቻቸው በረከሱባቸው ሕዝብ መካከል ነው። ዓይኖቼም ንጉሡን የሰራዊትን ጌታ እግዚአብሔርን አይተዋልና ጠፍቻለሁ፣ ወዮልኝ አልኩ። ከዚያም ከሱራፌል አንዱ ከመሠዊያው ላይ የእሳት ፍም በቁጠት ወስዶ ወደ እኔ እየበረረ መጣ። አፌንም በእሳቱ ነክቶ እነሆ ይህ ከንፈሮችን ነክቶአል፣ በደልህ ተወግዶልሃል፣ ኃጢአትህም ተሰርዮልሃል አለኝ። ከዚያም የጌታ ድምፅ ማንን እልካለሁ? ማንስ ይሄድልናል? ሲል ሰማሁት። እኔም እነሆኝ እኔን ላከኝ አልኩ። እርሱም እንዲህ አለኝ፣ ወደዚያ ሕዝብ ሂድ፣ መስማትን ትሰማላችሁ፣ ነገር ግን አታስተውሉም፣ ማየትንም ታያላችሁ፣ ነገር ግን ልብ አትሉም ብለህ ንገራቸው። የዚህን ሕዝብ ልብ አደንድን፣ ጆሮአቸውን ድፈን፣ ዓይናቸውንም ክደን። ይህ ካልሆነማ በዓይናቸው አይተው በጆሮአቸውም ሰምተው በልባቸውም አስተውለው በመመለስ ይፈወሳሉ። ክብር ለኢየሱስ ይሁን። እንግዲህ ይህ ክፍል ሁላችንም የምናውቀው ንጉሥ ዖዝያን በሞተበት በዚያን ዘመን እግዚአብሔርን ከፍ ባለና በረጅም ተራራ ላይ ተቀምጦ አየሁት ብሎ ኢሳይያስ ድንቅ እግዚአብሔርን ያየበትን ራእይ የሚናገርበት ክፍል ነው እና በዚህ ክፍል እንግዲህ ወልድ በብሉይ ኪዳን የተገለጠው ማን ነው የሚለውን አብረን እንመለከታለን። በዚህ ምዕራፍ የተገለጠው ኪሩቤል በላዩ ላይ ከበውት የነበሩት 6 ክንፍ የነበራቸው፣ በሁለት ክንፍ ፊታቸውን፣ በሁለት ክንፍ እግራቸውን፣ በሁለት ክንፍ ደግሞ ይበሩ የነበሩት መላእክት አሉ። እንዲሁ ደግሞ ለዚህ ያህዌ ለሆነ እግዚአብሔር ለኢሳይያስ ለተገለጠው እግዚአብሔር እነዚህ ኪሩቤሎች እልፍ ጊዜ እልፍ መላእክት ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ ሲሰግዱለት፣ ሲያመልኩት፣ ሲያገለግሉት በዚህ ክፍል ቃል በቃል እናነባለን እና ዛሬ እንግዲህ 2 ክፍሎችን ነው ጎን ለጎን የምናየው። እንዲሁ ደግሞ ኢሳይያስ 53ንም ደግሞ እንዲሁ እንመለከታለን እና ዛሬ ይሄ በክብር የተገለጠው ንጉሥ ዖዝያን በሞተበት እንግዲህ ከምዕራፍ 1 እስከ ምዕራፍ 5 ነቢዩ ኢሳይያስ ሲተነብይ የነበረ ሲናገር የነበረ የእግዚአብሔር ነቢይ ነው፣ የእግዚአብሔር አገልጋይ ነው። ነገር ግን ያህዌ የሆነው እግዚአብሔር
እሱ ሲገለጥለት፣ እርሱን ሲመለከት፣ ክብሩን ሲመለከት፣ ኃይሉን ሲመለከት፣ ግርማውን ሲመለከት ወየውልኝ ጠፋሁኝ፣ ከንፈሬ የረከሰብኝ ነኝ፣ ከንፈሮቻቸው በረከሱባቸው ሕዝብ መካከል ነው ያለሁት፣ ወየውልኝ ብሎ እንደ ጮኸ የራሱን ድካም፣ የራሱን ኃጢአት፣ የራሱን መተላለፍ እንዳየ እና ይህ ንጉሥ ዖዝያን በሞተበት በዛን ዓመት እግዚአብሔርን ፊት ለፊት አየሁት ነው የሚለው ቃል በቃል። ይህ ኢሳይያስ ያየው ማንን ነው? እግዚአብሔርን እንደሆነ እናያለን። እግዚአብሔር ራሱ እንደተገለጠለት ይናገራል። እንግዲህ ይህ የተገለጠለት እግዚአብሔር ነው እና ዮሐንስ ወንጌል ምዕራፍ 12ን ሄደን እንመለከታለን። ከቁጥር 37 ጀምሮ እንደዚህ ይላል። በሚያስደንቅ መልኩ ሐዋርያው ዮሐንስ ይህን ክፍል ጽፎልናል። እንደዚህ ይላል፣ ኢየሱስ እነዚህን ታምራታዊ ምልክቶች ሁሉ በፊታቸው ቢያደርግም እንኳ አሁንም አላመኑበትም። ይኸውም ነቢዩ ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ? የጌታ ክንድስ ለማን ተገለጠ? ያለው ቃል እንዲፈጸም ነው። ስለዚህ ማመን አልቻሉም። ይህም ኢሳይያስ በሌላ ቦታ እንዲህ ሲል እንደተናገረው ነው። ዓይናቸውን አሳውረዋል፣ ልባቸውንም አደንድነዋል። ስለዚህ በዓይናቸው አያዩም፣ በልባቸውም አያስተውሉም፣ እንዳልፈውሳቸውም አይመለሱም። ኢሳይያስ ይህን ያለው የኢየሱስን ክብር ስላየ ነው። ስለ እርሱም ተናገረ። ይህም ቢሆን ከአለቆች መካከል እንኳ ሳይቀር ብዙዎች በእርሱ አመኑ። ይሁን እንጂ ፈሪሳውያን ከምኵራብ እንዳያስወጧቸው ስለፈሩ ማመናቸውን አይገልጡም ነበር እያለ ይናገራል። አንደኛው እንግዲህ ጌታ ሆይ ያየነውን ነገር ማን አመነ ብሎ ኢሳይያስ የተናገረው ኢሳይያስ ምዕራፍ 53 ነው። ትንቢተ ኢሳይያስ ምዕራፍ 53 ነው። በዛ ክፍል እንግዲህ መከረኛው ሎሌ ይሉታል ሊቃውንት እና ይሄ ኢሳይያስ ምዕራፍ 53 ላይ ያለው ያህዌ የሆነው ኢየሱስ ወልድ ራሱ ሥጋ ለብሶ ምድር ላይ የተገለጠበትን እና ማን አመነ ያየነውን ነገር ይሄ እነ ዮሐንስ እዚህ ጋር ሐዋርያው ዮሐንስ የሚናገረው ይህ ክፍል ኢየሱስን እየዳሰሱት ኢሳይያስ የተናገረው ትንቢት ተፈጽሞ ኢየሱስን በአካል እየዳሰሱት በነበረበት ጊዜ ላይ ሆኖ ኢሳይያስ እንዳለ ብሎ እንዲሁም ደግሞ ኢሳይያስ 6ን ያነሳል። በሌላ ቦታ ብሎ እንግዲህ ኢሳይያስ 6 ላይ እያዩ እንዳያስተውሉ ሂደህ በቃ አደንቁራቸው ወይ ደግሞ እንዳያስተውሉ አድርጋቸው ብሎ እግዚአብሔር እንደላከው ካየው ከተገለጠለት በኋላ ማንን ልካል? ማንስ ይሄድልናል ሲሉ ሰማው። እኔ እሄዳለሁ አልኳቸው፣ እኔ እሄዳለሁ አልኩ ሲል ኢሳይያስ ምዕራፍ 6 ላይ እንመለከታለን። እና ይህንኑ ክፍል ቃል በቃል በሌላ ቦታ ብሎ የኢየሱስን ክብር አይቶ ነው ይላል፣ የኢየሱስን ክብር። ስለዚህ ማመን አልቻሉም። ይህም ኢሳይያስ በሌላ ቦታ እንዲህ ሲል እንደተናገረው ነው። ዓይናቸውንም አሳውሯል፣ ልባቸውንም አደንድነዋል። ስለዚህ በዓይናቸው አያዩም፣ በልባቸውም አያስተውሉም፣ እንዳልፈውሳቸውም አይመለሱም። ኢሳይያስ ይህን ያለው የኢየሱስን ክብር ስላየ ነው የሚለው። ይሄ እንግዲህ ቃል በቃል ዮሐንስ ያ ምዕራፍ 6 ላይ የተገለጠው ኢየሱስ ራሱ ነው። ያህዌ የሆነው አምላክ ሥጋ ለብሶ ወደ ምድር የመጣው ራሱ ኢየሱስ እያዩት እየዳሰሱት ሥጋ ለብሶ ከነሱ ጋር ያለውን ኢየሱስን ስላየ ነው። ኢየሱስ እንግዲህ ምን አይነት ክብር እንደነበረው፣ ምን አይነት አምላክ እንደነበረ፣ ክብሩ ምን ያህል እንደነበር እልፍ ጊዜ እልፍ የሚሰግዱለት የሚያመልኩት ቅዱስ ቅዱስ የሚሉለት በፊቱ በቃ ከክብሩ የተነሳ ምድር ሁሉ ከክብሩ የተነሳ ተሞልታለች። እንዲሁም ደግሞ ከክብሩ የተነሳ በሁለት ክንፋቸው ፊታቸውን፣ በሁለት ክንፋቸው እግሮቻቸውን፣ በሁለት ክንፋቸው ደግሞ እየበረሩ የሚያመልኩት የሚያገለግሉት አምላክ እንደሆነ ቃል በቃል ይናገራል። እንግዲህ
ወልድ በብሉይ ኪዳን በያህዌነቱ በክብሩ ለኢሳይያስ ፊት ለፊት ተገልጦለታል። ኢሳይያስም አይቶታል። ወልድ ብቻ ሳይሆን ደግሞ አብ፣ ወልድ፣ መንፈስ ቅዱስን ጠቅሶ ኢሳይያስ ይናገራል። ማንን እልካለሁ? ማንስ ይሄድልናል? ይሄድልናል እንግዲህ አንድ ሰውን አይደለም ወይ ደግሞ አንድ ፐርሰንን አይደለም የሚናገረው። ማንን እልካለሁ? ማንስ ይሄድልናል? ባሉ ጊዜ እኔ እሄዳለሁ አለ። እንግዲህ ኢሳይያስ እኔ እሄዳለሁ ብሎ ተነስቶ ለእግዚአብሔር እንደተላከ እንደሄደ እንመለከታለን። ስለዚህ ያለፈው ሳምንት መልእክተኛነቱን አይተናል። በዚህኛው ደግሞ ክፍል ያህዌነቱን አምላክነቱን እንዲሁም ደግሞ መልእክተኛነቱ ኢሳይያስ ምዕራፍ 53 እንመለከታለን። ይህ ሥጋ ለብሶ የወረደው ኢየሱስ ምዕራፍ 6 ላይ በክብር ኢሳይያስ ያየው ኢየሱስ ወይ ደግሞ ወልድ ራሱ እንደሆነ ይነግረናል። ክብር ለኢየሱስ ይሁን። እንግዲህ ይህ ሥጋ ለብሶ ወደ ምድር የወረደው መልእክተኛ ሆኖ ነው። ለሰው ልጆች በደል ለሰው ልጆች ኃጢአት መልእክተኛ ሆኖ የያህዌ መልእክተኛ ሆኖ እንደወረደ እንዲሁ ያለፈው ሳምንት ለአብርሃም እንዴት ተገልጦ እንዳነጋገረው ምዕራፍ 22 ልጁን ይስሐቅን መስዋዕት ሲያደርግ እንዴት ተገልጦ እንዳነጋገረው አይተናል። ዛሬ ደግሞ ያህዌነቱን አምላክነቱን እግዚአብሔርነቱን በእግዚአብሔርነቱ በያህዌነቱ በዘላለማዊነቱ በክብሩ ለኢሳይያስ በብሉይ ኪዳን ተገልጦ እንደተናገረው ተመልክተናል። ኢየሱስ ጌታ ነው። በሌላ ክፍል እንቀጥላለን። ጌታ ኢየሱስ ይባርካችሁ። ክፍል 3 ይቀጥላል። እግዚአብሔር መልካም ነው። ተባረኩ።